ሰላም ውድ የጎዶልያስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ለእናንተ የምናደርስ ይሆናል። አብራችሁን ቆዩ። በዛሬው ቪዲዮአችን ወደ እናንተ ይዘን የመጣ ነው ለቤት ውስጥ ማቀዝቀዣነት የምንጠቀምባቸውን እቃዎች ይሆናል። አብራችሁ ቆዩ። በመጀመሪያ ደረጃ የማሳያችሁ የፍሪጅ አይነት እንግዲህ እዚህ ጋር ከጎን የምትመለከቱት ኦርቢት በመባል የሚታወቅ ብራንድ ይሆናል። እነዚህ ብራንዶች እንግዲህ ገበያው ላይ ቆንጆ ስም ካላቸው ወይም ደግሞ በጥራታቸው ከሚታወቁ ብራንዶች ውስጥ ቀዳሚውን ስፍራ የሚይዙ ናቸው። ኦርቢት እንግዲህ በተለያየ ሳይዝ ማግኘት ይቻላል ማቀዝቀዣቸውን። ለዛሬ ግን እኔ ለቪዲዮ የማስመለከታቸው አነስተኛ ሳይዝ ያለው የማቀዝቀዣነት ይሆናል። ለእነዚህ ፍሪዘሮች እንግዲህ ኦርቢት 210 ሞዴል በመባል የሚታወቁ ፍሪዘሮች ናቸው። እንደምትመለከቱት አነስተኛ ሳይዝ ያለው ነው። ከቦታም አንፃር ሊሆን ይችላል። እንዲሁም ደግሞ ተጨማሪ ፍሪጅ በቤት ውስጥ ለሚፈልጉ ሰዎች ወይም ደግሞ አነስተኛ ቤተሰብ ላለበት ቤት እንዲሁም ደግሞ ለወንደ ላጤ የሚሆኑ ፍሪዘሮች ናቸው። እነዚህ ፍሪዘሮች እንግዲህ የተለያዩ ፊቸሮችን በውስጣቸው ይዘው ይገኛሉ። ከነዛ መካከል እንግዲህ አንደኛው ነገር ምንድነው መብራት በሚጠፋበት ሰዓት ላይ ኤነርጂ ሴቨር ወይም ደግሞ ኢነርጂ ሴቭ አድርጎ መብራት እስከሚመጣበት ባለው ታይም ውስጥ ያስቀመጥነው እቃ እንዳይበላሽብን ረዘም ላለ ጊዜ እንዲቆይ የሚያደርግልን ቴክኖሎጂ ነው ማለት ነው። ሌላው ምንድነው በስፋት ደረጃ ስንመለከታቸው እንግዲህ ባለ 3 ስቴጅ ወይም ደግሞ 3 መደርደሪያ ያላቸው ናቸው። በተጨማሪነት ደግሞ ተጨማሪ ቬጂቴብል ቦክስ አለው። ቬጂቴብል ቦክስ ደግሞ የሚጠቅመን ለምንድነው ውስጥ የምናስቀምጣቸው የተለያዩ ፍሩቶች እና እንዲሁም ደግሞ የተለያዩ ቬጂቴብሎች በሚኖሩበት ሰዓት ላይ እዛ ቦክሳችን ውስጥ እናስቀምጠዋለን። ፍሬሽነቱን እንደጠበቀ ረዘም ላለ ጊዜ እንዲቆይ ያደርግልናል ማለት ነው። በተጨማሪነትም ደግሞ የእንቁላል ማስቀመጫና የበረዶ መስሪያ እቃዎችን ውስጥ ላይ እናገኛለን ማለት ነው። በተጨማሪነትም ደግሞ በራቸው ላይ በምንሄድበት ሰዓት ላይ የተለያዩ ቦትሎችን የምናስቀምጥባቸው ቦትል ራኮች አሉ። 3 ደረጃ ያላቸው የቦትል ራኮች አብሮ የተገጠመለት ፍሪዘር ነው ማለት ነው። በሞተር ደረጃ ስንሄድ እንግዲህ አሪፍ ሞተር ያለው ወይም አሪፍ ኮምፕሬሰር የተገጠመለት የፍሪዘር አይነት ነው። R600 በመባል የሚታወቅ ኮምፕሬሰር አለው ማለት ነው። ኤልኢዲ ላምፕ በተጨማሪነት ውስጡ ላይ እናገኛለን። እንዲሁም ደግሞ ሳይክሎፔንቴን ፎሚንግን ይጠቀማል። ሳይክሎፔንቴን ፎሚንግ ውስጥ ላይ ወይም ደግሞ በፍሪጃችን ቦዲ ላይ እናገኛለን ማለት ነው። ሌላው እንግዲህ እነዚህ ሽታ እንዳያመጡ ኖ ፍሮስት ናቸው ወይም ደግሞ ፍሪጃችን ሽታ ምናምን የለውም። በተጨማሪነት ደግሞ ሎ ኖይዚ ስለሆኑ በምሽት ሰዓት በምንተኛበት ሰዓት ላይ ድምፅ እንዳያስቸግረን ቤታችን ውስጥ ወይም ደግሞ አነስተኛ ዴሲቤል ያላቸው ፍሪዘሮች ናቸው ማለት ነው። እንደምትመለከቱት ከቦታ ቦታ ለማንቀሳቀስ አሪፍ የሚባል ሳይዝ ያላት ፍሪዘር ነች። ደንበኞቻችን እንግዲህ እነዚህ ፍሪዘሮች በሚፈልጉበት ሰዓት ላይ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ በ52500 ብር ማግኘት ይችላሉ ከዴሊቨሪ አገልግሎት ጋር ማለት ነው። በቀጣይነት ደግሞ የማስመለከታቸው የፍሪዘር አይነት ከጎን የምትመለከቱትን ሚዲያ በመባል የሚታወቅ ወይም በገበያው ላይ ተጠቃሽ ከሆኑ በጥራታቸው ይህ ነው የማይባሉ የፍሪዘሮች ውስጥ ይሆናል ማለት ነው። ሚዲያ እንግዲህ እስከ 333 ሞዴሉ ነው አሁን የማሳያችሁ። 333 ሞዴል ሚዲያ ፍሪዘር በከለር ደረጃ ስንመለከተው ዳርክ ግሬ የሚባል ከለር ሲኖረው ከዛም በተጨማሪም ደግሞ እስከ 41 ሊትር ድረስ የሚደርስ የበረዶ ክፍል ወይም ፍሪዘር ከዛም በተጨማሪ ደግሞ ቦታውን ስንመለከት እስከ 194 ድረስ የሚደርስ የፍሪዘር አይነት ነው። በተጨማሪነት በውስጠኛው ክፍል ላይ የምናገኘው ሌላው ተጨማሪ ነገር ምንድነው 4 ደረጃ የሚደርስ መደርደሪያ ያላቸው ወይም 4 ስቴጅ መደርደሪያ ያላቸው ናቸው። ከዛም በተጨማሪም ደግሞ በውስጠኛው ክፍል ላይ የምናገኘው ሌላው በተጨማሪነት የምናገኘው ደግሞ ቬጂቴብል ቦክስ አለው ማለት ነው። ቬጂቴብል ቦክሳችንም ሰፋ ያለ ስለሆነ እንደ ልባችን የተለያዩ ፍሩቶችን እና እንዲሁም ደግሞ የተለያዩ አትክልት ውጤቶችን ውስጥ ላይ እናስቀምጣለን። ያም እንግዲህ የሚረዳን ምንድነው ቬጂቴብል ቦክስ ስንል ረዝም ላለ ሰዓት ፍሬሽነቱን እንደጠበቀ ውስጥ የምናስቀምጠው ነገር ያቆይልናል ማለት ነው። ሌላው እነዚህ ፍሪዘሮች ኤነርጂ ሴቨር ናቸው። መብራት በሚሄድበት ሰዓት ላይ ለ24 ሰዓት ያህል ውስጥ ያለው ነገር ቅዝቃዜውን እንደጠበቀ እንዲቆይ የሚረዳ ቴክኖሎጂ የተገጠመላቸው ፍሪዘሮች ናቸው። በተጨማሪነትም ደግሞ እንግዲህ በዋስትና ደረጃ 5 ዓመት የኮምፕሬሰር ዋስትና የምናገኝበት የፍሪዘር አይነት ነው። ሞተሩም እንግዲህ R600 በመባል የሚታወቅ የኮምፕሬሰር አይነት የተገጠመለት ነው። ኢንቨርተር ሞተር ናቸው። በዋስትና ደረጃ ደግሞ እስከ 5 ዓመት ነው ብያቸዋለሁ። ሌላው የሚጠቀሙት ፎሚንግ እነዚህ ፍሪዘሮች እንግዲህ ሳይክሎፔንቴን በመባል የሚታወቅ ፎሚንግን የሚጠቀሙ ናቸው። ሌላው በተጨማሪነትም ደግሞ እነዚህ ፍሪዘሮች እንግዲህ ውስጥ ላይ ኤልኢዲ ላይት ወይም ላምፕ ተገጥሞላቸዋል። እስከ 1 ዋት ድረስ የሚደርስ ፓወር ያለው ላምፕ አላቸው በውስጣቸው ላይ ማለት ነው። ሌላው ምንድነው እንግዲህ አነስተኛ ወይም ሎ ኖይዚ የሚባል ወይም ደግሞ እስከ 40 ዴሲቤል ድረስ የሚደርስ ድምጽን ስለሚወጡ በመኝታ ሰዓት ሊሆን ይችላል ወይም ቤታችን ውስጥ ወይም ደግሞ ድምጽን የማያሰሙ ሳይለንት የሆኑ ፍሪጆች ናቸው ማለት ነው።
እንግዲህ እነዚህ በተለያዩ አማራጭ ሚዲያን ማግኘት ይቻላል። እኔ ለዛሬ እያሳያችሁ ያለው 333 ነው። እነዚህ እንግዲህ ኤነርጂ ሴቨር ናቸው ብያቸዋለሁ። በዋስትና ደረጃ እስከ 5 ዓመት ነው። በዋጋ ደረጃ ስንመለከታቸው ደግሞ የሚዲያ 333 ሊትሩ የፍሪዘር አይነት እንግዲህ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ ደንበኞቻችን እስከ 88,000 ብር ድረስ ከነፃ የዴሊቨሪ አገልግሎት ጋር ማግኘት ይችላሉ ማለት ነው። በቀጣይ ደግሞ የማሳያችሁ እንግዲህ የፍሪዘር አይነት እንግዲህ ሌተስት ከሚባለው ወይም ደግሞ ቆንጆ ቴክኖሎጂ ከተላበሱ የፍሪዘር አይነቶች ውስጥ ይሆናል ማለት ነው። ይህ ከጎን የምትመለከቱት የሚዲያ ፍሪዘር እንግዲህ እንደምትመለከቱት ብዙ አዳዲስ ፊቸሮችን በውስጡ ይዞ የመጣ የፍሪዘር አይነት ነው። ከዛ መካከል ምንድነው እንግዲህ እዚህ ጋር እንደምትመለከቱት ላይ ያለው የወተር ዲስፔንሰር የተገጠመለት ነው። በተጨማሪነትም በተለምዶ ከምናውቃቸው ፍሪዘሮች ወጣ ያለ ወይም ደግሞ በረዶ ቤቱ ከታች በኩል የሆነ ነው። እስካሁን ድረስ ያሉት አብዛኞቹ ፍሪጆች በረዶ ቤታቸው ከላይ ሆነና ማቀዝቀዣ ክፍላቸው ደግሞ ከታች ይሆን ነበረ። አሁን ላይ ግን ይሄ ማቀዝቀዣ ክፍሉ ከላይ ሆኖ በረዶ ቤቱ ከታች የሆነ ነው። እንደገናም ደግሞ ሌላው ምንድነው እነዚህ እንግዲህ በከለር ደረጃ ስንመለከተው ሲልቨር ከለር ያላቸው ስቴንለስ ስቲል የሆነ ቦዲ የተገጠመለት ፍሪዘር ሲሆን በተጨማሪነትም ደግሞ ሌላው እዚህ ፍሪዘር ላይ የምናገኘው አዲሱ ነገር ምንድነው በረዶ ቤታችንን በምንመለከትበት ሰዓት ላይ እንግዲህ ውስጠኛው ክፍል ላይ እንደምትመለከቱት ባለ 3 ፍሪዘር ቦክስ በቦክስ የተሰራ ፍሪዘር ያለው ነው ማለት ነው። ያ መሆኑ እንግዲህ የምናስቀምጣቸው ነገሮች ከፋፍለን ለማስቀመጥ ይረዳናል። ከዛም በተጨማሪ ደግሞ የስጋ ውጤቶች፣ የወተት ውጤቶች በሚኖሩበት ሰዓት ላይ ከፋፍለን አንድ ላይ ማለት አስቀምጥ በማንፈልግበት ሰዓት ላይ ለያይተን ለማስቀመጥ ይረዳናል ማለት ነው። 3 ሰፋ ያሉ ፍሪዚንግ ቦክሶች አሉት ማለት ነው ውስጠኛው ክፍል ላይ። ሌላው ምንድነው የእንቁላል ማስቀመጫ፣ በርጎ ማስቀመጫ፣ ቦትን ራኮች ምናምን ውስጡ ላይ የተገጠመለት የፍሪዘር አይነት ነው። ከላይኛው ክፍል ላይ በምንሄድበት ሰዓት ላይ እንደምትመለከቱት እንግዲህ እነዚህ ፍሪዘሮች እንደምትመለከቱት ሌላ በተጨማሪነት ፍሬሽ ቦክስ አላቸው ውስጣቸው ላይ። ፍሬሽ ቦክስ እንግዲህ የሚጠቅመን ምንድነው ቅድም እንደነገርኳችሁ የተለያዩ ቬጂቴብሎችን ፍሪጃችን ውስጥ በምናስቀምጥበት ሰዓት ላይ ፍሬሽነታቸውን እንደጠበቁ ቅዝቃዜያቸውን ሳይለቁ ወይም ደግሞ ጤናማነታቸውን ሳይለቁ ረዘም ላለ ጊዜ እንዲቆዩ ያደርግልናል ማለት ነው። ፍሬሽ ቦክስ ማለት ነው። በተጨማሪነት እንደምትመለከቱት እንግዲህ ይሄ ፍሪዘር ባለ 4 ስቴጅ መደርደሪያ ያለው የፍሪዘር አይነት ነው። ሌላው ኤልኢዲ ላምፕ እናገኛለን ላይ ላይ። ኤልኢዲ ላምፓችንም እንግዲህ እስከ 2 ዋት ድረስ የሚደርስ ቆንጆ ላይትን ይሰጣል። ውስጥ ላይ የምናስቀምጠው ነገር ብርሃኑ እንዲታየን ያደርጋል። እነዚህ ፍሪዘሮች እንግዲህ ሌላው በተጨማሪነት ላያቸው ላይ ወተር ታንክ የተገጠመላቸው ናቸው። ቀዝቃዛ በምንፈልግበት ሰዓት ላይ በዲስፔንሰራችን አማካኝነት ውሃ ጨምረን የቀዘቀዘ ውሃን ከፍሪጃችን ማግኘት እንችላለን ማለት ነው። ሌላው ምንድነው በሳይዝ ደረጃ ስንመለከተው ከፍ ያለ ሳይዝ ወይም ትልቅ የሆነ ሳይዝ ስለሆነ ፍሪጃችን ሰፋ ያለ ስፔስን ይዞ ይገኛል ማለት ነው። ሌላው ምንድነው እንግዲህ እነዚህ ፍሪዘሮች ሳይክሎፔንቴን ፎሚንግን የሚጠቀሙ ናቸው። ሳይክሎፔንቴን ፎም በዙሪያቸው የተገጠመላቸው ናቸው። ሞተራቸውም R600 በመባል የሚታወቅ የኮምፕሬሰር አይነት ሲሆን የማቀዝቀዝ ሂደቱ ፈጠን ያለ ነው። ኢንቨርተር ኮምፕሬሰር ስለሆነላቸው ያለው ማለት ነው። በተጨማሪነት እንግዲህ እነዚህ ተለቅ ያሉ ፍሪጆች ስለሆኑ በዋራንቲ ደረጃ ስንመለከታቸው እስከ 10 ዓመት ድረስ ዋራንቲ ለሞተራቸው የሚሰጥባቸው የፍሪዘር አይነቶች ናቸው። በስቴንለስ ስቲል ቦዲ እናገኛቸዋለን ብያቸዋለሁ። እነዚህም ፍሪዘሮች እንግዲህ በጎዶልያስ ኤሌክትሮኒክስ ውስጥ ደንበኞቻችን ቢመጡ በ155,000 ብር ከነፃ የዴሊቨሪ አገልግሎት ጋር ማግኘት ይችላሉ ማለት ነው። ውድ የጎዶልያስ ዩቲዩብ ቻናል ተመልካዮቻችን የዛሬ ቪዲዮአችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሁለቱም አድራሻችን ቁጥር 1 ፊጋ ትራፊክ ላይቱን ሳይሻገሩ ስማድል ህንፃ ስር እንዲሁም ቁጥር 2 ከታ መድኃኒዓለም ንግድ ባንክ ህንፃ ፊት ለፊት ላይ ያገኙናል። በስልክ ቁጥር አማራጮች 0960318181 0116597020 0116597030 ላይ ቢደውሉ ያገኙናል። ቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁን። በቀጣይ እንድናቀርብሎ የሚፈልጉትን የቤት ውስጥ ኤሌክትሮኒክስ እቃ ኮመንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።